ቄስ በላይ እንኳንም ታሰርኩኝ ባልታሰር ኖሮ እየሄድኩ ነበር የምወድቀው እንኳን ታሰርኩ አሉ። በአፋቸው ነው ያሉት። ዘንድሮ ማረሚያ ቤቶች ትክክለኛ ማረሚያ ቤት እየሆኑ ነው ያሉት። ጥርብ እያረጉ እያስተካከሉልን ነው ያሉትና ዋናው አንድ እስር ቤት የሚገባ የህግ ታራሚ ዓላማው ያንን እስረኛ ማረም ነው፣ ማስተካከል፣ ወደ ትክክለኛ መስመር እንዲመጣ ማድረግ እንጂ ሰውየውን መጉዳት አይደለምና በተለይ ፌዴራል ማረሚያ ቤቶች ብዙ ሰዎችን እንደዚህ አይነት ቋንቋ እንዲያወሩ አርጋችኋልና ልትመሰገኑ ይገባል። የክልል ማረሚያ ቤቶች ግን ያስተዛዝበናል። የኦሮሚያ ሚዲያ ኔትወርክ አንድ ጊዜ ከኦሮሚያ ማረሚያ ቤቶች ኃላፊ ጋር ቃለ ምልልስ ሲያደርጉ ነበርና በዚህ አጋጣሚ የጫያ ፕሮግራም አዘጋጆችን እጅግ ነው የምወዳችሁ። እናንተም ክብር ይገባችኋል። በተለይ አንዋር ጀማል ክብር ይገባሃልና ከዚህ ሰውዬ ጋር ኢንተርቪው ሲያደርጉት ኦሮሚያ ውስጥ ተፈርዶባቸው ሰው ገለው ተፈርዶባቸው ማታ ቀን ስራ ይሰራሉ። ከዛም በኋላ ማታ ማታ ለአዳር ወደ ማረሚያ ቤት የሚሄዱ ታራሚዎች አሉ። ማረሚያ ቤት ውስጥ ስፔሻል መቃሚያ ቤት ተብሎ ስፔሻል 20 ሺህ ብር ይከፈልበታል። ስፔሻል መቃሚያ ቤት ተብሎ የተዘጋጀ አለ። እዛ ውስጥ የተለያዩ ሱሳሱሶች ይገባሉ፣ ጫት፣ መጠጥ ምናምን። እንዲያውም እዛው ማረሚያ ቤት ውስጥ አርግዛ የወለደች ልጅ አለች ብሎ ሲጠይቀውና የክልል ማረሚያ ቤቶች ከዚህ አንጻር ከፌዴራል ማረሚያ ቤቶች አንጻር ብዙ የሚቀራችሁ ስራ አለና እንደ ሮል ሞዴል ወስዳችሁ አንድ ቀን የእናንተም ታራሚዎች እንኳንም ታሰርኩኝ ተስተካክዬ እንደወጣ ረድታችሁኛልና አመሰግናለሁ የሚላችሁ ታራሚ ይመጣል ብዬ ተስፋ አደርጋለሁና ሮል ሞዴል እዩት። ፌዴራል ማረሚያ ቤት እናመሰግናለን። በድጋሚ እንኳንም ማረሚያ ቤት ገባው። እዚህ ባልገባ ኖሮ እየሄድኩ ወድቅ ነበር። ቢሮ ሲሄድ ቅድስተ ማርያም ጉልላቱ ቢሮ የገባው ስላለው ግን ፍርድ ሲሰጥ ነው የምለው